ሰላም ውድ የማድቨረስ ፖድካስት ቤተሰቦች እንዴት ናችሁ? እንደተለመደው ፖድካስታችን ዛሬም ለኔና ለእናንተ የሚጠቅም ትሬኒንግ ይዞላችሁ መጥቷል። ዛሬ በብዙዎች ዘንድ እንደተለያየ ትርጓሜ የሚሰጠውን ሜዲቴሽን ወይም ደግሞ አርምሞ፣ ጽሞና፣ ተመስጦን በኢትዮጵያውያን ለኢትዮጵያውያን አድርገን በተወሰኑ መልኩ ከባህላችን፣ ከታሪካችን፣ ከወጋችን፣ ከሳይንስ አንጻር እንመለከተዋለን። ታዲያ እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ አርምሞ ወይም ደግሞ ተመስጦ ምንድነው? እንግዲህ ሜዲቴሽን የሚለውን ቃል ስንፈታው ወደ ኢትዮጵያ አርምሞን ይይዛል፣ ተመስጦን ይይዛል፣ ጽሞናን ይይዛል፣ ዝምታን ይይዛል። ስለዚህ እነዚህ ነገሮች ምንድን ናቸው የሚሉትን እስቲ ከቃላት ፍቺ እንጀምር። አርምሞ ማለት አርመመ ከሚል የግዕዝ ግስ የወጣ ሲሆን አርመመ ማለት ዝም አለ፣ ጸጥ አለ ማለት ነው። በተመሳሳይ ሜዲቴሽን ጽሞና ተብሎ ይፈታል። ጽሞና ማለት ብቻ ወይም ብቻነት ማለት ነው። አንድ ሰው ከሆነ ከተለያዩ ሰዎች ከሆነ ማህበረሰብ ተነጥሎ ብቻውን ሲሆን ወይም ደግሞ የብቻው ሰዓት ሲወስድ ብሎ ማለት ነው። እንዲሁም ደግሞ ተመስጦ ማለት በሐሳብ ወይም በመንፈስ ወደ ጥልቁ ምስጢር መነጠቅ ማለት ነው። ምናልባት ወደ ጥልቁ ምስጢር ሲባል ምንም ተአምራዊ ማብራሪያ አያስፈልገው። ወደ ጥልቁ ምስጢር ማለት ወደ ውስጣዊ ጥንተ ተፈጥሯዊ ማንነታችን ወደ እኛነታችን መመለስ ማለት ነው። አንዳንድ ሰው ጥልቅ ምስጢር ሲባል ወደ ላይ ወደ ሰማያት ከፍ ብሎ መብረር፣ ወደ ታችም እስከ በርባሮስ ድረስ ዝቅ ብሎ መመልከት ይመስላል። ነገር ግን ትልቁ ከፍታና ትልቁ ዝቅታ፣ ትልቁ ዳርክነስ እና ትልቁ ብርሃን ደግሞ ያለው እኛ ውስጣችን ላይ ነው። እንግዲህ ዝምታ አርምሞ በሚል መጽሐፍ ላይ ዶክተር ኤልያስ ገብሩ በጻፈው መጽሐፍ ላይ ዝምታን እንዲህ ሲል ይገልጻታል። ዝምታ ማለት ፈጣን እርጋታ ማለት ነው። ዝምታ ዝግ ካለ ትዕግስት የማይከፈት ምስጢር፣ ዝምታ ዝቅ ነው አውቃለሁ የማይል ትሁት፣ ዝምታ ወርቅ ነው ከልብ ተቆፍሮ የሚገኝ ውድ ሀብት ይላል። ዝምታ ስንል ምንም የተለየ ነገር ማለት አይደለም። ዝም ስንል የፈጠረን በእኛ በኩል እንዲያወራ መፍቀድ ማለት ነው። ዝም ስንል ከተፈጥሮ ጋር መግባባት ማለት ነው። ምክንያቱም ተፈጥሮ እንኳን ዑደቷንና ሁነቷን የምታከናውነው በዝምታ ውስጥ ስለሆነ፣ ስለዚህ ሜዲቴሽን ወይም ደግሞ አርምሞ ማለት የስሜት ሕዋሳቶቻችንን በመግዛት የስሜት ሕዋሳቶቻችንን በማዳመጥ ከፍ በማለት በአምስቱ የስሜት ሕዋሶቻችን የማናየውን መመልከት፣ የማንሰማውን ማድመጥ፣ የማይሸተተንን ማጣጣም ማለት ነው። ይሄ እንግዲህ ትንሽ ፍቺው ረቀቅ ሊል ይችላል። ምንድነው የማናየውን መመልከት ማለት? ለምሳሌ አንጎላችን ፊዚካሉን እንጂ አእምሮ ወይም ተመልክቻለሁ አይቻለሁ የሚል የለም። ለዚህ አንድ ሰው ብቻውን ሲሆን ከጫጫታ ሲርቅ የማይታየውን የአእምሮውን ስራ በአግባቡ ይመለከተዋል፣ በአግባቡ ይረዳዋል ማለት ነው። ነገር ግን ይሄ ሜዲቴሽን የምንለው ወይም ደግሞ አርምሞ ኢትስ ስኪል ነው። ልክ እንደ ሙዚቃ፣ ልክ እንደ ስዕል በየዕለቱ ልምምድ የሚፈልግ ነገር። አንዳንድ ሰው ያው በኋላ በደንብ እናነሳለን። አንዳንድ ሰው ሜዲቴሽን ሲባል እግርን አጣምሮ እንደዚህ ብሎ መቀመጥ ብቻ እንደዚህ ምናምን ማለት ምናምን አድርጎ ያዋል። ነገር ግን ሜዲቴሽን ኢዝ ስኪል ኤቭሪዋን በጽሞና ውስጥ በየዕለቱ ማሳለፍ የሚገባው ልክ እንደሚሰማው ነሺዳ፣ ልክ እንደሚሰማው መዝሙር፣ ልክ እንደሚሰማው ዘፈን በየቀኑ በተግባር የሚገለጥ ስኪል ነው። ዜማ፣ ሃይማኖት፣ ብሔር፣ ሀገር እንደማይጠይቀው ልክ አንድ ሰው ቆንጆ ሙዚቃ ሲሰማ የእንትና እኮ ሙዚቃ ነው ምናምን አይደለም ብለዋል። ወዝወዝ ነካ አይደለ ሰውነታችን የሚለው አንጠይቅም። ልክ እንደዛ ሜዲቴሽንም ራሱን ራስን በማዳመጥ ውስጥ ምንም ሃይማኖታዊ መሰረት ያላደረገ ሳይንሳዊ መሰረት ያለው ተገቢ ልምምድ ነው። እንግዲህ ተመስጦ ሁልጊዜም በትምህርት በትሬኒንግ በአሰልጣኝ ቢደገፍ እመክራለሁ። ምክንያቱም ያው ዝም ስንል ትልቁ ጫጫታ የት ነው? ሁላችንም መቼም አንካካድም ብዬ አስባለሁ። እናንተም ገብቷቸዋል ልናገር የፈለኩት። አመሰግናለሁ። እንግዲህ ኢትዮጵያውያን
ለፍጥነት ወይም ደግሞ ለመሯሯጥ ለችኮላ ሳይሆን በዝግታ ውስጥ ባለ አርምሞ ውስጥ ባለ ፍጥነት ነው የምንታወቀው። ለዚህ ደግሞ ስነ ጽሁፋችን ራሱ ብዙ አይነት እንትኖችን ጠቅሶ እናየዋለን። እንግዲህ አንድ ሰውዬ ምን ይላል መሰላችሁ? ዝም ስል ተረጂኝ ይቅርብን ንግግር ይደረጋል እንጂ አይወራም ፍቅር ይላል። እንግዲህ የፍቅር እንኳን ቋንቋ ምንድነው? ዝምታ ነው። ያው ፍቅር እንኳን ሲጀምር መጀመሪያ አካባቢ ያው አንድ ሰው እንኳን በአንድ ሰው ፍላጎት እንኳን ቢጀመር ለምሳሌ መጀመሪያ የሆነ ሰውዬ በጣም ያወራል። ከዛ እኩል ሁለቱም ማውራት ይጀምራሉ። በጣም ወደ ዲፕ ፍቅር ሲደርሱ ግን በዝምታ ውስጥ መግባባት ይጀምራሉ። ቅኔያችንም ይህንን ያነሳል። እንግዲህ ኢትዮጵያዊ ባህል ነው ቅኔ። ቅኔያችንም እመተናገርኩ ጽድቀ ሰባዛቲ ዓለም ይጸልዩኒ ወከበ እይነብብ ሐሰተ ኩነኔ ዚአከ ያፈርየኒ እንኩልሰ አርምሞ ይሄይስ ወይጌኒ ይላል። እውነትን ብናገር የዚህ ዓለም ሰዎች ይጠሉኛል፣ ሐሰትም እንዳልናገር ያንተ ፍርድ ያስፈራኛል፣ ከዚህ ሁሉስ ዝምታ ይበልጥብኛል ይላል። እንግዲህ ቅኔውን እንደባለ ቅኔው ካላልኩኝ ያው ይቅርታ አድርጉልኝ፣ ከመቀመጫ ተነስቻለሁ። ምን ሊለን ነው? እውነት ብናገር በጣም ብዙ ሰዎች ይጠሉኛል፣ ምክንያቱም እውነት የተሸሸችበት ዘመን ነው አለ ባለቀ። ሐሰት ደግሞ እንዳልናገር አንተ ሐሰት እንዳትናገሩ ብለናል። ታዲያና ከዚህ ሁሉ ግን ዝም ብላ አይሻለኝም ወይ በማለት ትዝብቱን ይናገራል። ቅኔ እንኳን አንድ ሰው ድንቅ ቅኔ ለመቀኘት ምን ይፈልጋል? ዝምታ፣ ሌሊት ይፈልጋል። ማዳመጥ፣ ራስንና ተፈጥሮንና ፈጣሪን በደንብ አድርጎ መዋሃድ እጅግ በጣም ያስፈልጋል ማለት ነው። ተረቶቻችንንም እንደው በትንሹ እንወስድ። ዝም ባለ አፍ ዝም ባይገባ፣ ዝምታ ወርቅ ነው፣ የቸኮለች አፍሳ ለቀመች፣ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ፣ የጭብ ችኩል ቀንድ ይነክሳል። አንጋረ ፈላስፋ የሚባል ትልቅ መጽሐፍ አለ፣ ሞገስ እኮ በጊዮርጊስ የተረጎሙት እና እዛ ላይ ምን ይላል? እሳት ትንሽ ናት ግን ጫካ ታቃጥላለች። መጠኗ ትንሽ ነው ግን ጫካ ታቃጥላለች። ምላስም እንደዛ ነው፣ ሰውን በምድር ታቃጥላለች ይላል። እንዲሁ በተመሳሳይ እዛው አንጋረ ፈላስፋ ላይ ሂቃር የተባለ ፈላስፋ ምን ይላል? ሰው ሁለት ነገሩን ከጠበቀ ለክብር እንዲበቃ ይበቃል። ሁለቱም እንዳጋጣሚ አጥንት የላቸው። በከንፈሮቹ መሃል ያለው ምላሱንና በእግሮቹ መሃል ያለው ብልቱን ከጠበቀ የሰው ልጅ ለክብር ይበቃል ይላል። ሁለቱም በቦታቸው አስፈላጊ ናቸው ተብሎ ይታሰባል። እንግዲህ ተመልከቱ፣ ኢትዮጵያውያንና ባህላችን ደግሞ ለአርምሞ የተሰጠ ነው። ለምሳሌ እንደው ቀላል ነገር ይኸው፣ እስቲ ቡና አፈላላችሁን ይኸው፣ እናቶቻችሁን እስቲ ይዋቸው ቡና ሲያፈሉ። ቡና ላይ ውርውር አትበይ። ከዛስ ቡናው ከተፈላ ከተቆላ ከተወቀጠ ምን ካለ በኋላ ሊቀዳ ምን ይባል? ቡናው ሰከን ይበል። ቡናው ምን ይበል? ሰከን ይበል። በህይወታችን ውስጥ ይህንን ስክነት እንድንዋሃደው አንዱ ማሳያ። እንዲሁም ደግሞ ኢትዮጵያን በጣም እኮ ምንድንቅ ህዝቦች ነው፣ ይገርማቸዋል። መሬትን በ7 ዓመት አንድ ጊዜ ምሁራኑ ሳባቲካል ሊቭ በ7 ዓመት አንዴ መሬት እንኳን በቂ ዘር እንድትሰጥ አታርስም፣ ታርፋለች። የሰው ልጅም ብዙ መድከም እንለፋለን እንደክማለን። ነገር ግን ምን ያለ ራሳችን ጊዜ እንሰጣለን። እንግዲህ እግረ መንገዳችሁን እዩት። ሌላው በ19ኛው ክፍለ ዘመን ላይ የነበረው የገዳ ስርዓታቸው፣ በዚህ ውስጥ 4 የሰላም አማራጮች ተቀምጠዋል። ከአርምሞ ጋር የሚያዙ 4 የሰላም አማራጮች ተቀምጠዋል። የመጀመሪያው የሰላም ምንጭ ሰው ከራሱ ጋር መታረቅና ውስጡ ማዳመጥ ይኖርበታል። የመጀመሪያው የምን አማራጭ አልከኝ? የሰላም አማራጭ። ከራሱ ጋር የተጣላ ሰው ከማን ይስማማል? እናንተ ዝም ብላችሁ አስቡት። ሰው ከራሱ ጋር ነው መጀመሪያ መስማማት ያለበት። ስለዚህ የመጀመሪያው የሰላም አማራጭ ሰው ከራሱ ጋር በመታረቅ ውስጥ ደግሞ ያለው ውርውር በማለት ከራስ ጋር መታረቅ አለ። ከራስ ጋር ሳትገናኝ እንዴት ከራስ ጋር ታረቃለህ? እንዴት ከራስ ጋር ትስማማለህ? ታትቀመጥ አይቻልም፣ አይመጣም በጭራሽ። ከራስ ጋር ሳትታረቅ፣ ከራስ ጋር ተቀምጠ ሳትወያይ እርቅ የለም። ሁለተኛው ከሰው ጋር ምን ማለት ነው ይላል የሰላም አማራጭ? መታረቅ ነው። እሱንም ለመታረቅ እርጋታና ስክነት ያስፈልጋል። ሶስተኛው አማራጭ ከተፈጥሮ ጋር መስማማቱ ነው። ከእንስሳት ጋር፣ ከአዋፋት ጋር
ከዛፉ ከእጽዋቱ ከአትክልቱ ከአዝዕርቱ ጋር ያለን መስተጋብር ምን ያክል አሁን ከተፈጥሮ ጋር እንገናኛለን። አሁን ብዙ ዛፎች የተተከሉ ነው በማስ ብዙ ፓርኮች አሉ። ምን ያክል ራሳችንን እናዳምጣለን? ምን ያክል ስርቅ አለን? መንገድ ላይ የምንሸና ሰዎች አሉ። ይሄንን መጠበቅ እንግዲህ ከተፈጥሮ ጋር መግባባት ምክንያት ተፈጥሮ ስንመግባት መልሳ ማንን ትመግባለች? ራሳችንን። አራተኛው ከፈጣሪ ጋር ይስማማል። ከሶስቱ ጋር ያዋቃን ነገስ ይላል። ፈጣሪው ሰላምን ስጠን እንደማለት ነው። ተመልከቱ፣ ፈጣሪው ምን በለን? ሰላምን ስጠን እንደማለት። ሶስቱን ከሶስቱ ጋር ከራሱ ጋር ከሰው ጋር እና ከተፈጥሮ ጋር ሰላም የሆነ ሰው ከፈጣሪው ጋር መጣላት አይችልም። ባህላችን ይሄ ነው። በጣም ብዙ ባህሎቻችን አሉ። ጥንታውያን መዛግብቶቻችንም ያሳያሉ። ለምሳሌ አስቃን ወይም ደግሞ ፔሊካን የምትባል ወፍ አለች። ይህች ወፍ በብዙ ጥንታዊ አብያተ ክርስቲያናት ላይ ተስላ ትገኛለች። ይህች ወፍን ስትመለከታት ማርጀት ስትጀምር ቀጥ ብላ ብቻዋን ሄዳ አንድ ቦታ ላይ ትኩር ብላ ትቀምጣለች። በሰውነቷ እሳት ይፈጠራል። እንደገና ሰውነቷን አድሳ ትነሳለች። አንድ ሰው መታደስ የሚፈልግ ከሆነ እመኑኝ ዝም ማለት አለ። ዝምታ መድኃኒት። ዝምታ ስላችሁ እንደው መሀል ላይ ልጠይቃችሁ፣ አኩርፎ ዝም ማለት ሜዲቴሽን አይደለም። መናገር ደብሯችሁ ዝም ማለትም ሜዲቴሽን አይደለም፣ አርምሞ አይደለም። እንደው ዝም ለማለት ዝም ማለት ለዝምታ ራስን ለማዳመጥ ራስን ለመውቀስ አላልኳችሁ። ራስን ለማዳመጥ ዝም ማለት ግን እሱ ነው። ንስር ራሱን ያድሳል። ምን አድርጎ? ዝም ብሎ። እባብ ራሱን ያድሳል። ምን አድርጎ? ዝም ብሎ። እንስሳት እንኳን ዝም የሚሉበት ሰዓት አላቸው። አንበሳ እንኳን ቅጥሩ ካልተደፈረ ዝም ብሎ ይተኛል። ዝምታ ለራስ ጊዜ መስጠት ለማሳየት ስለሆነ እንግዲህ ይህንን ስናይ አንዳንድ ሰዎች ዝምታን ወይም ደግሞ ሜዲቴሽንን ብዙ ጊዜ ከምስራቃውያን ባህል ጋር ከምስራቃውያን ሃይማኖት ጋር ከቡዲዝምና ከሂንዱይዝም ጋር ብዙ ሲያገናኙ ይታያል። በእርግጥ የሚገናኙ የሚመስሉ ነገሮች አሉ። እነሱ አምልኳቸውን የሚፈጽሙበት የራሳቸው መንገድ አላቸው። እኔም ማውራችሁን እና እናንተ እንዴት አድርገን ዝም እንላለን የሚለው ስለ ሃይማኖት ነግራችሁ አይደለም። ነገር ግን ሃይማኖቶቻችን መጽሐፍ ቅዱስን ብትከፍቱት ተፈጥሮ ስራዋን በዝምታ ውስጥ ተሰራ ነበር። በመዝሙር 18 ላይ ታገኙታላችሁ። ምንም ነገር መናገር የለም። ተፈጥሮ ወደቷን እንዴት እንደምትጠብቅ ይነግራል። ይስሐቅ በመሸ ጊዜ ያሰላስል ነበር ይለናል ኦሪት ዘፍጥረት። እንዲሁም ደግሞ በመጽሐፈ መነኮሳት ላይ እነ ማር ይስሐቅ ላይ አርምሞ ከሰው ተለይቶ በባዕት ተከቶ ዝም ማለት ነው። ጽማዌ ልቦናን ከሐለዮ መለየት ነው። አርምሞ የአፋአ ጽማዌ ደግሞ የውስጥ ነው ብሎ እንዲሁም ደግሞ በተመሳሳይ አላሮዲዮን ስለሚባል ወፍ ይነግረናል። መጻሕፍቶቻችን ገብተን ብናያቸው ለዝምታ ትኩረት ይሰጣሉ። ኢንክሉዲንግ ሃይማኖት ራሱ ብናደርገው ሃይማኖት ውስጥ ራሱ ብናየው ለዝምታና ለማሰላሰል። አሁን አንዳንድ ሰው ከምስራቃውያን ጋር ሲያገናኘው እነሱ ረጅም ሰዓት የሚቀመጡበት እግራቸውን አጣምረው ያለበትን ያነሳል። እሱን ተውት። እንደዚህ ተቀምጠን እኮ አሁን እንደተቀመጥኩ ቀጥ ብለን ተቀምጠን እንደዚህ ቀጥ ብለን ተቀምጠን ለተወሰነ ደቂቃ ዝም ማለት እንችላለን። ተኝተን እንችላለን። ዋናው ለራሳችን ጊዜ መስጠቱ ላይ ነው። ዛሬ በዚህ ስልጠና ላይ ላሳስባችሁ። ስለዚህ ከነቢያት መካከልም ኤልያስ ራሳቸውን ገለል አድርገው ረጅም ጊዜ እነ ሙሴ ገለል አድርገው ራሳቸውን ቆይተው ከራሳቸውና ከፈጣሪያቸው ጋር ሲወያዩ ትመለከቱ። አሁን እዚህ በካቶሊክ ቤተክርስቲያን ውስጥ አሜሪካ ሲያትል ውስጥ the Monastery of Silence ይባል ገዳም
የጽሞና ገዳም እዚህ ገዳም ነጠላ ጫማ አድርገህ አትገባም፣ ስልክ አትይዝም፣ ሬዲዮ አትይዝም። ዝም ብለህ ገብተህ 1 ወር ተቀምጠህ ትወጣለህ። ደስ አይልም? እስቲ ባይብሊካል የሆናችሁ ሰዎች እስቲ ተግባር ያድርጉ። ክርስቲያኒቲ ውስጥ ያላችሁ አሁን ኦርቶዶክስ ቤተክርስቲያን ውስጥ ብዙ ገዳማት አሉ ለጽሞና ናቸው። እስቲ ጾም ሲመጣ ወደ ገዳም መሄድ፣ ራስን ማዳመጥ፣ ከራስ ጋር መነጋገር፣ ተፈጥሮ ማዳመጥ፣ ፈጣሪ ማዳመጥ። እስልምና ውስጥ ያላችሁ በተመሳሳይ ረመዳን ሲመጣ አትሊስት ነው። ነገር ግን የሰው ልጅ ምንድነው የየዕለቱ ቅዱስ ዮሐንስ አጼር የሚባል በኦርቶዶክስ ቤተክርስቲያን የሚታወቅ አባት አለ። ምን ይላል? ሰው ከሰው ጋር ብዙ ካወራው ከፈጣሪ ጋር ጥቂት አወራለሁ፣ ከሰው ጋር ጥቂት ካወራው ግን ከፈጣሪ ጋር ብዙ እነጋገራለሁ። ጎርጎርዮስ ዘኑሲስ የሚባል አባትም ሰው ከዓለም የሚገናኘው በ5ቱ የስሜት ሕዋሳቶቹ ነው፣ እነዚህ በሮች ሁሌ ክፍት ከሆኑ ይላል ሰው ከውጭ ወደ ውስጥ እንጂ ከውስጥ ወደ ውጪ የሚያስወጣው የለውም ይላል። ሁልጊዜ የስሜት ሕዋሳት ክፍት አይሆኑም። አሁን ይህንን በደንብ ይዩት። እስልምና ላይ ነቢዩ መሐመድ ዝም ያለ ሰው ይድናል፣ የመጨረሻውን ዘመንና የፈጣሪን ቸርነት የሚያስብ ሰው ይታገሳል ብለው ያነሳል። ይሄ እንግዲህ ነቢዩ መሐመድ ነቢይ ከመሆናቸው ፊት ሂራ ወደምትባል ዋሻ ሂደው ተፈኩር ያደረጉ ስለ ዓለማት ስለ አፈጣጠራቸው። አሁን ተመልከቱ እንግዲህ ዝምታ አንዱ ጥቅሙ እኮ ይሄ ነው ታውቃላችሁ። በደቦ እንዳናስብ ከደቦ መካከል ጎትተው ጣዖት የሚመለክበት ቦታ፣ በጣም ብዙ ጣዖታት ያሉበት ቦታ ላይ ዝም ብለህ ተነጥለህ ሄደህ ይሄ እንደዚህ አድርጎ ሊሰራው አይችልም። የሰማዩ አቀማመጥ፣ የምድሩ አዘረጋግ፣ ተፈጥሮ ስርዓቷን ጠብቃ የምትሄድበት ዑደት እንዴት ያስገርማል ብሎ ተፈጥሮና ፈጣሪያቸውን በየጊዜው ይሄዱ ነው። ይሄ እስልምና ውስጥ ያለ ልምምድ ነው። ህዝበ ሙስሊሙ በረመዳን ወር በመስጊድና በቤት ውስጥ የጽሞና ጊዜ ይሰጣል። ይሄንን ተግባራዊ ማድረግ እንግዲህ አሁን ከዚች ከሆነች ወቅት አውጥቶ ኮመን የህይወት ላይፍ ስታይል ማድረጉ ከብዙ ሰው ቁርአን መቅራት ውስጥ ብታዩት፣ እንዲሁም ደግሞ በእስልምና ውስጥ ያሉ ነቢያቶች እንዲሁ ተግባራዊ ልምምድ እንደነበራቸው እንመለከታለን። ከሃይማኖት አንግል እንኳን ካየረው ነው። አሁን ብዙ ሰው ወደ ቡድሂዝም ብቻ ስለሚከተለው ጽሞና ይህን እነዚህ ምሳሌዎች ከመጽሐፍ ቅዱስ በፕሮቴስታንቱ ዓለም ሄዱ ደብረ ዘይት የጽሞና ቦታ፣ ሰው ራሱን የሚያዳምጥበት ቦታ፣ ተፈጥሮ የበዛበት ቦታ፣ ፈጣሪን በጫጫታና በሆሆይታ ውስጥ ብቻ አይደለም። ይህን ስላችሁ ደግሞ አደራ እንትን አድርጋችሁ እንዳትወስዱ። ፈጣሪ ሁሉም ቦታ ይገኛል፣ አደራሽ። ነገር ግን በትክክል ፈጣሪን ለማዳመጥ ድምፁን ለመስማት አሁን እኔ እዚህ እያወራሁ ነው። እናንተ ይህን ቪዲዮ ከፍታችሁታል። አብራችሁ ሌላ ትልቅ ዘፈን ብትከፍቱ ድምፁ ከፍ ያለው ይሰማል። በጫጫታ ውስጥ እኔ ለመናገር የፈለኩትን ቁም ነገር አታገኙም። አት ዘ ሴም ታይም በጫጫታ ውስጥ ፈጣሪ ሊነግረን የሚፈልገውን ጉዳይ ማግኘት አንችልም። ስለዚህ ከሃይማኖቶች አንጻር ሳይሆን ራሳችንን ከመቀየርና ከማዳመጥ እንውሰድ። በሂንዱይዝም ውስጥ በጣም ተግባራዊ ይደረጋል። እስቲ ነገር ግን በዝምታ አተረፉ እንጂ ተጎድተው ሐቁ አሁን እንዲማደረግ ነው። በዝምታቸው ውስጥ እጅግ በጣም ብዙ ጠቀሜታን አገኙ እንጂ እነዚህ ሰዎች ምንም ጉዳት አልደረሰባቸው። እንግዲህ አርምሞ ወይም ደግሞ ዝምታ ወይም ደግሞ ሜዲቴሽን ፎር ፊሎሶፊካል ሰልፍ ሪያላይዜሽን ጠቀሜታ ነው። ሰልፍ ሪያላይዜሽን አሁን ችግሩ ብዙ ሰው ይተነትናል። ዘመናችን እንግዲህ በጣም አደገኛ ነው። በነገራችን አሁን ይሄ ወቅት ስለ ሜዲቴሽን መነጋገር ድፍረት ይፈልጋል። ስለ ጽሞና ለማውራት ድፍረት ይፈልጋል። ለምን? ሁሉ ሰው ጆሮ አንሶ ምላሱ የረዘመበት ነው። ነገር ግን አፈጣጠራችንን እንኳን ተመልከቱ። በጆሮ አንድ ምላስ፣ ብዙ አዳምጥ፣ ጥቂት ተናገር ማለት። ሁሉ ሰው ጸሐፊ ነው፣ ሁሉ ሰው ተናጋሪ ነው። ሰልፍ ሪያላይዜሽን ውስጥ ግን ብዙ አንድ ሰው ምን ነገር የመሰላችሁ አንድ
የዩኒቨርሲቲ ሌክቸረር አንድ ትሬኒንግ ተቋም ሄድና አንድ ትሬኒንግ ላይ ይሳተፋልና በትሬኒንጉ መካከል አሰልጣኙ ምን እንደሚሰራ ይጠይቀዋል። የዩኒቨርሲቲ ሌክቸረር እንደሆነ ይነግረዋል። በጣም ይደነቃል። ዩኒቨርሲቲ ሌክቸረር በመሆኑ ሰውዬው በጣም በሚገርም ሁኔታ ይደነቃል። የሚገርማቸው ከዛ እጅግ በጣም ከተደነቀ በኋላ እስቲ አንተን ራዕይ፣ ተልእኮ፣ እሴትህ ብሎ ይጠይቀዋል። መልሳለሁ እናንተ ልጠይቃችሁ፣ ራዕያችሁ፣ ተልእኳችሁስ፣ ወደ ምድር የመጣችሁበት እሴታችሁ መልሱን ለእናንተ ትቼዋለሁ። በዝምታ ውስጥ ግን ሰልፍ ሪያላይዜሽን አለ። ምንድነው የምፈልገው? ምንድነው እንዲሰጠኝ እንዲሆን የምፈልገው? ለምን ብዙ ሰው ፈጣሪን ይሄን ፈልጋለሁ ይላል። ነገር ግን ፈጣሪ ያንን ሁሉ ነገር ባንዴ የሚሰጠውነት ማረጊያ ማሰቢያ ጊዜ አለው ወይ? ማሰብ ያስፈልጋል። ለማሰብ ደግሞ ተቀምጦ በደንብ ማሰላሰል ያስፈልጋል ማለት ነው። እስቲ ከሳይንስ አንፃር በተወሰነ መልኩ ሳይንሳዊ ሜዲቴሽን የሚለውን እንዲሁ እንግዲህ ሜዲቴሽንን ከሳይንስ አንፃር እንዴት እንደሆነ የተወሰነ ነገር ነው። እንግዲህ ዲፔንዲንግ ኦን ሳይንስ ሜዲቴሽን ኢዝ አን ኤክሰርሳይዝ ሪላክሲንግ ዘ ቦዲ ኳይቲንግ ዘ ማይንድ ኤንድ አዌክኒንግ ዘ ስፒሪት ተብሎ ሊፈታ ይችላል። ወይም ደግሞ እንደ ኮምፕሊመንተሪ ሜዲሲን ተደርጎ ይወሰዳል። እንደ በሳይንስ ባጭሩ ሜዲቴሽን ልክ እንደ የትኛውም ኤክሰርሳይዝ ልክ እንደ ሩጫ፣ እንደ ሶምሶማው፣ እንደምኑ ተደርጎ ነው የሚታየው። አት ዘ ሴም ታይም ደግሞ ልክ እንደ ኮምፕሊመንተሪ ሜዲቴሽን ይታያል። ከ10 ሚሊዮን አሜሪካን አደልትስ የተለያዩ የሜዲቴሽን አይነቶችን ፕራክቲስ ሲያደርጉ እናያለን። እንዲሁም ደግሞ ብላክ አሜሪካን የሆኑ ሃይፐርቴንሲቭ የሆኑ ሰዎች ለ6 ወራት ለ20 ደቂቃ ትዋይስ ኤ ዴይ ሰርተው በጣም ብዙ ፕሮግሬሲቭ የሆኑ ለውጦች እንዳገኙ ግልጽ ነው ማለት ነው። እንግዲህ ይሄ ምን ማለት ነው? እንግዲህ ኒውሮኬሚካላዊ ኢፌክቱን በኋላ ላይ በደንብ እናነሳዋለን። ሌላው እዚህ በምስሉ ላይ እንደምትመለከቱት ሜዲቴተርስ ስኪን ክሊርድ አፕ 4 ታይምስ ዘ ሬት ኦፍ ነን ሜዲቴተርስ የሚለውን መረጃ እናየዋለን ማለት ነው። ይሄ ምን ማለት ነው? ሶራሲስ ወይም ደግሞ እዚህ የምታዩትን የቆዳ ችግር ሜዲቴሽን የሚሰሩ ሰዎች 4 እጥፍ ያክል ቆዳቸውን ንጹህ፣ ቆዳቸውን የሚያጸዳ የሰውነት ሆርሞን እንደሚያገኙ ጥናቶች ያሳያሉ። እንደ ጆን ኮባትዚን ይሄ ማይንድፉልነስ ቤዝድ ስትረስ ሪዳክሽን በሚለው ሕክምናቸው ላይ ከ14000 ሰዎች በላይ ክሮኒክ ፔንን ማኔጅ አድርገው ራሱን የቻለ ሳይንቲፊካሊ ይሄ በሳይንሱ መሰረት ያደረገ ሰውየው መድኃኒት ሊወስድ ይችላል፣ ምን ሊወስድ ይችላል። አት ዘ ሴም ታይም አስ ኤ ኮምፕሊመንተሪ ሜዲሲን ልክ እንደየትኛውም ኤክሰርሳይዝ ልክ አንድ ሰው ምግቡ እንደሚያስተካክለው እንዲሁ ሙሉ እንዲስተካከልለት የተለያዩ ነገሮችን በማድረግ በጣም ብዙ ለውጦች መጥተዋል ማለት ነው። እንግዲህ ሜዲቴሽን ወይም ደግሞ አርምሞ ጽሞና ስንል የአንጎላችን 3 ቦታዎች ላይ በጣም ከፍተኛ አስተዋጽኦ አለው የሚሉ ጥናቶች አሉ። እንግዲህ ይሄ ምን ማለት ነው? ልክ እንደ ግሬይ ማተር እንግዲህ የሰው ልጅ አንጎል ዋይት ማተር እና ግሬይ ማተር አለው። ግሬይ ማተር መስል ኮንትሮል የሚያደርግ፣ ፐርሰፕሽንን ኮንትሮል የሚያደርግ፣ ስፒችን ይሄ የምናይበትን የምንሰማበትን፣ እንደገና ዲሲሽን ሜኪንግ፣ ከዛ ደግሞ ንግግራችንን ኢሞሽናችንን የምናስተካክልበት ቦታ ይሄን የሚሰራ ሰው ልክ እንዴት ብዬ ላስረዳችሁ? ላይክ እንደሆነ ሚኒስትር መስሪያ ቤት አስቡትና የተለያዩ ዲፓርትመንት ላይክ ግሬይ ማተር እንደሆነ ዲፓርትመንት አስቡ። ሶ ግሬይ ማተር ጠንካራ እንዲሆንና እንዲሰፋ የማድረግ አቅም አለው ሜዲቴሽን። እሱ ጠንካራ ነው ማለት ስራቸው በአግባቡ ተሰራ ማለት ነው። አሁን የዘረዘርኩላችሁ ስራዎች በአግባቡ ተሰራ። እንዲሁም ፕሪፍሮንታል ኮርቴክስ ጠንካራ እንዲሆን ያደርጋል። ፕሪፍሮንታል ኮርቴክስን ጠንካራ እንዲሆን ያደርጋል። ተመልከቱ። ፕሪፍሮንታል ኮርቴክስ ታዲያ ጠንካራ ቢሆን ባይሆን ምን አገባኝ ካልክ ወዳጅ ዲሲሽን ሜኪንግ የሚሰራበት ቦታ ፕሪፍሮንታል ኮርቴክስ ነው። ሶ በደንብ ሃይሊ ዲሲሽን ሜከር እንድትሆን ያደርጋል። ውስብስብ ጉዳዮችን በአግባቡ እንድትፈታ ያደርጋል።
ሶሪ ቻት አበራ ሌላኛው ሂፖካምፓስ ነው። ሂፖካምፓስ እንግዲህ በሜዲቴሽን ወቅት ራሱን የማስፋት ራሱን የመለጠጥ ነገር አለው። ያ ማለት ምንድነው? ለሜሞሪና ለለርኒንግ ኃላፊነት የሚወስደው ማን ነው? ሂፖካምፓስ ነው። ስለዚህ ሜዲቴሽን እነዚህን ሁሉ ነገሮች ማሳደግ ይችላል። ሌላው ትልልቆቹ ወይም ደግሞ ሃፒየስት ሆርሞን የሚባሉት ሴሮቶኒን እና ዶፓሚን ሌቭላቸውን ጨምረው የተመጣጠነ ሌቭል ላይ ሆኖ ሰውየውን ሙዱን ማስተካከል እንዲችል ይረዱታል ማለት ነው። ሌላው አማጋላ ቮሊዩምን እንዲቀነስ ያደርጋል። ሜዲቴሽን አማጋላ ቮሊዩም እንዲቀነስ ያደርጋል ማለት ለዚህ ለኢሞሽን አስተዋጽኦ የሚያደርገውን እንግዲህ እሱ እየሰፋ ሲሄድ ትንሽ ነካስ ስንደረግ በጣም በብዙ የምንጮኸውን ነገር እጅግ በጣም እየቀነሰ ይሄዳል ማለት ነው። እንግዲህ በጣም ብዙ ጠቀሜታዎች ነው ያለው ሜዲቴሽን ለኛ ሰውነት ሳይንቲፊካሊ ስናየው። እንግዲህ እንዴት አድርገን ወደ ተግባሩ እንዴት እንግባ የሚለው ነገር ነው እንግዲህ ዋነኛ ኮንሰፕታችን ነው። ወደ ተግባሩ ለመግባት በጣም ብዙ ፕሮሰስ ያስፈልጋል። እኔ ሁሌም እንደምለው አንድ ሰው አንድን ነገር መወሰን ያለበት መቼ ነው? አሁን ይሄንን ቪዲዮ ከተመለከተ በኋላ። ወንበር ላይ ተቀምጠ ሊሆን ይችላል፣ አልጋህ ላይ ተኝተ ሊሆን ይችላል፣ መሬት ላይ ተቀምጠ ሊሆን ይችላል። በማንኛውም ሁኔታ ምቾትን ጠብቀ ጭንቅላትን ለመሰብሰብ መኬድ አለበት። ሌላው አንዳንድ ጊዜ ብዙ ጊዜ በተሳሳተ መልኩ ሲተረጎም አለው አእምሮን ጸጥ ማሰኘት ወይም ደግሞ አእምሮን ዜሮ ማድረግ ይቻላል። እንግዲህ ለጥያቄዎቹ ነው ጥያቄውን ማስተላለፍ ይቻላል። ዝም ማሰኘት የሰው ልጅ አለማሰብ ይችላል? አይችልም። ወላጅ እንደውም ባታስብ እንኳን ስለምታስበው አስብ ነው አይደል? አንድ ሰው እንዴት ማሰብ አይችልም ይባላል? ፖይንቱ ግን ምንድነው? ሐሳብን ወደ አንድ ቦታ መሰብሰብ፣ ትኩረቱን ወደ አንድ ማዕከል ማድረግ። ይህንን መንኪ ማይንዳችንን ከዛፍ ዛፍ ከሆነ ነገር ወደ ሆነ ነገር የሚዘለውን በስክነት ውስጥ በመረጋጋት ውስጥ በመረዳት ውስጥ ሆነን ወደ አንድ ቦታ ትኩረታችንን መሰብሰብ እንድንችል ትልቁን አስተዋጽኦ ያደርጋል። ይሄ ወደ ሌሎች ኢንተርፕሬቴሽኖች የሚዞረው የራሱን የቻለ ሌላ እንትና። ስለዚህ አርምሞ ጽሞና እንደው ዝም ብለን ነጮቹ ስላደረጉት ዌስተርናይዜሽን አድርገን የምንወስድ ሰዎች ካለ መታረም አለ። ዌስተርናይዜሽን አይደለም፣ ሞደርናይዜሽን ነው። ሲጀምር የስልጣኔ አንዱ መታያ ነው። የቀደሙት አባቶቻችንና እናቶቻችን ደግሞ ስልጡኖች ስለነበሩ እንኳን ሰው እንስሳትንና መሬትን እንኳን ያሳርፉ ነበር። እኛስ መቼ ነው የምናርፈው? ስክሮል ከማድረግ ስራ ላይ ቢዚ ከመሆን ቤተሰቦቻችን የትኛው ነው የኛ እረፍት? ለብዙ ሰው ሰዓት ይሰጣል። ብዙ ቤተሰቦች አሉ። ለምሳሌ ለልጄ ሰዓት እሰጣለሁ፣ ለሚስቴ ሰዓት እሰጣለሁ። ነገር ግን ሰውየው መቼ ነው ለራሱ ሰው? ጥያቄው መሰረታዊ ጥያቄ። ለራሱ ጊዜ መስጠት የሚችል ሰው፣ ከራሱ ጋር መነጋገር የሚችል ሰው፣ ከራሱ ጋር መግባባት የሚችል ሰው ከሌሎች ሰዎች ጋር ለሌሎች ሰዎች ጊዜ መስጠት፣ ከሌሎች ሰዎች ጋር መግባባት፣ ከሌሎች ሰዎች ጋር አብሮ መስራት የማይችልበት ምንም ምክንያት። ስለዚህ ሜዲቴሽን ኢትዮጵያዊ ነው። በደንብ ከተጠቀምንበት አቲቲዩዳችንን ኢምፕሩቭ የምናደርግበት፣ ፐርሰናሊቲያችንን የምናስተካክልበት፣ ራሳችንን በየቀኑ ምን ተሳሳትኩ፣ ምን አረኩ፣ ምን አላረኩም፣ ምን እያደረኩ ነው የሚለውን ነገር የምንፈታበት ትልቁ የህይወታችን መሳሪያ ነው። ሌሎች ይህን መሰል ምን አይነት ታይፕ አለው፣ እንዴት አድርገን እንስራው የሚሉትን እንግዲህ በማንኛውም ሰዓት እናንተ መታችሁ አድቫይዙ መውሰድ ትችላላችሁ። ሁሌም እንደምለው ከማርቨለስ ፖድካስት ከሰዎች ጋር አብሮ መስራት፣ አብሮ ማደግ፣ አብሮ መለወጥ ይፈልጋልና ከታች ባለው ስልክ ቁጥር ሜዲቴሽን የሚሆን ሌሎች ስራዎችን አብረን መስራት እንችላለን። ሌሎች ስልጠናዎችን እንድታጣጥሙ እየጋበዝኳችሁ ለዛሬ